የተሻለ ኢትዮጵያን መፈለግ አለብኝ። የት ዲያስፖራ ዩዝ ላይ በአንድም በሌላ ወላጆቹ ወጥተዋል። ቀደም ለማንሳት ሞክሬ ነበርና ኢትዮጵያ ብዙ ምሁራኖችን አታለች በዘመኗ። በጣም ብዙ የኢትዮጵያን ፖለቲካ አይደለም የኢትዮጵያን ኢኖቬሽን አይደለም የዓለምን ኢኖቬሽን የሚቀይሩ ምሁራኖችን በአንድም በሌላ አታለች። በጣም ፖዚቲቭ ወይ ያጣችበት አንደኛው ምንድነው? አብዛኞቹ ባለፉ ስርዓታት በትምህርት በወጡበት የፖለቲካል ሺፍት ሲኖር ወደ ሀገራቸው መመለስ አልቻሉም። ሀገራቸውን በእውቀት በተለያዩ ነገሮች ሊማሩ ሄዶ የሆነ ማል ላይ ያልከደኑት መጽሐፍ አለ ከፍቶ እንዲገልጦ ወዴት ልመለስ ብሎ ሲያዩት ኦሬዲ የለም እዚህ የላካቸው መንግስት የለም ተቀያይሯል ብዙ ነገር ሆኖ የሆነ አየር ላይ የተንሳፈፈ የኢትዮጵያ እውቀት አለ ቁጭት ያለው እውቀት አለ። እነዛ ሰዎች እዛ አካባቢ ላይ ኑሯቸውን አስፍረው በልጆቻቸው ያንን የልጅነታቸውን የወጣትነታቸውን በቀል ለሀገሪቱ ኮንትሪቢዩት ሊያደርጉ ይፈልጋሉ። ብዙ ጊዜ በምን አምናለሁ መሰለች ይሄ ኢንሄሪት የምናደርገው ጉብዝና አለ። ብዙ ጊዜ በጣም ከጂኒየስ ፋሚሊ የተወለደ አንድ ልጅ ሞር ቴንደንሲው ወደዛ ነው የሚሆነውና እነዚህ ጂኒየስ አባቶቻችን ከአንድም በሌላ ወጥቶ ከነሱ ስር ያደጉ ሁለት ጄኔሬሽን የያዘ ጂኒየስ ወጣቶች አሉና አባቶቹ ያንን የወጣትነት ላይ ያጡትን በቀል አገራቸው ላይ ማልማት የሚፈልጉትን ልጆቻቸው ላይ ኢንቨስት አድርጓሉ። ልጆቻቸው ደግሞ በታሪክ የሚያቋትን ኢትዮጵያን ሳይሆን በአባቶቻቸው በወረሱና አሁን በተፈጠረው ጋፕ ኮንትሪቢዩት ማድረግ የሚፈልጉት ነገር አለ። ስለዚህ አንደኛው የኔ ኢኖቬሽን ማለቅ ስላለበት ከኔ የተሻለ እውቀት ያለው ግሎባል ኤክስፖዠር ያለው እየሰራ ያለ ሰው አለ እሱን ያስኩኝ። ሎካሊ ደግሞ እንደኔ ለችግር ለመፍትሄ ለካልቸሩ ለሀገሪቱ ቅርብ የሆነ ሰው አለ። ተጀምሮ የማያልቅ ነገር አይኖርም ማለት ነው። ገባሽ? እስከሆነ ቦታ ደርሼ ይሄ ልጅ አልፎ ሊሄድ ነው የሚባል ነገር የለም። ስለዚህ ኢትዮጵያዊ ነው እሱም ኮንትሪቢዩት ማድረግ ይፈልጋል። ሶ እንደነዚህ አይነት የቴክኖሎጂ ሽግግሮች ተጀምሯል። የተጀመሩበት ወይ በቅንነት ነው። ፎርማል ስትራክቸር የሆነ ነገር የለም። ኢትዮጵያ ኒውስ ግሎባል ኔትወርክ በአንድና በሁለት ወጣቶች የተጀመረ ነገር አለ። አሁን ሪኩዌስት እየመጣ ነው። ብዙዎቹ ካናዳ ነኝ ያለሁት አሜሪካ ነኝ ያለሁት እንዴት ነው ቻፕተሩን መከፍተው ነው ጆይን ላርጋችሁ ሳይሆን መሰባሰብ እንፈልጋለን። ያየነው ነገር አሳምኖናል። ስለዚህ የኛ የግሎባል ኤክስፖዠሩን ሎካል ካለው ወጣቶቹ ጋር አንድ ላይ በማድረግ እችን ሀገር ላንድ ኦፍ ኦሪጂን ማለታቸውን ብቻ ሳይሆን ላንድ ኦፍ ኤቭሪቲንግ መሆኗን እንዴት እናስረግጥ የሚለውን የተጀመረ ነው። እንቅስቃሴው ተስፋ ሰጪ ነው። በጣም በ4 ወራችን ነው ለንደን ከጀመር ነው። ፓረንቶች በጣም ሰፖርት እያደረጉ ነው። ቅድም እንዳልኩሽ ቁጭት ያላቸው ፓረንቶች አሉ። ሞኒተር ይደረጋሉ ልጆቻቸው። ምክንያቱም ከብዙ ነገር ኒውትራል ነን። አንድ ያደረገን ኢትዮጵያዊ ነው። ኢትዮጵያ ውስጥ ነው ሁሉንም የምናገኘው። ፖለቲካም በዩ ኢኖቬሽንም በዩ ምናምን በሉ በሆነ ብራንች ተሰብስበን አይደለም የመጣ ነው። በአንድ ኢትዮጵያ ተሰብስበን ብራንች እያወጣን ነው ያለነውና ስለዚህ እነዚህ ወጣቶች ሜንቶር መደረግ አለባቸው። በማን ነው ሜንቶር የሚደረጉት? በራሳቸው በወላጆቻቸው። በወላጅ ሜንቶር የተደረገ በወላጅ የተገጸጸ በወላጅ ዳይሬክሽን ያገኘ ወጣት እንኳን የኢትዮጵያን ወደፊት ብቻ ሳይሆን ዓለምን ሼፕ ማድረግ የሚችል ነውና እገዛው በዛ ነው ያለው። ወጣቱም ወደፊት እየመጣ ነው። ፓረንቶችም ደግሞ የድሮ ኢነርጂያቸውንም እያገኙበት ያለ ሞመንት ስለተፈጠረ ጅማሬው አለ። ሞር ደግሞ ኤክስፓንድ እያደረግን ነው።